በአፋር ሰደድ እሳት መነሳቱ ተዘገበ። የእሳት አደጋ ሰራተኞች በስፍራው ባለመኖራቸው የአደጋውን መቆጣጠር አልተቻለም ተብሏል። በአፋር ክልል በረሃሌ ወረዳ ዳትካራብ ጫካ ውስጥ ሰደድ እሳት መነሳቱ ወረዳው አስታውቋል። የአደጋው መንስኤም እስካሁን አልታወቀም ተብሏል። ይህ እንዳለ አደጋው በንብረት ላይ ጉዳት ቢያደርስም በሰዎች ላይ ምንም አይነት ጉዳት ሳያደርስ በቁጥጥር ስር መዋሉ ተገልጿል። በከተማ ልዩ ስሙ አሊናጂ በተሰኘው ቦታ በንብረት ላይ የውድመት ያስከተለ የእሳት አደጋ መድረሱን የሚያሳዩ መረጃዎች ከቦታው በስፋት ወጥተዋል። ከቦታው የወጡ መረጃዎች መሰረት በአካባቢው ከፍተኛ ጭስ ታጉሮ የተስተዋለ ሲሆን በክልሉ ካለው ከፍተኛ ሙቀት ጋር በተያያዘ አደጋው ለመቆጣጠር አስቸጋሪ ሆኖ እንደነበርም ተነግሯል። በመቀጠል የመካከለኛው ምስራቅ ሰማይ እሳት ለብሷል። ኢራን በደርዘን በሚቆጠሩ ባላስቲክ ሚሳኤሎች ወደ እስራኤል መተኮሷ ቀጠናው ወደ ከባድ ጦርነት እያመራ ነው። በመካከለኛው ምስራቅ ያለው ውጥረት ታሪክ ታይቶ በማይታወቅ መልኩ ወደ ለየለት ቀውስ ተቀይሯል። እስራኤል መከላከያ ሰራዊት ከጥቂት ደቂቃዎች በፊት በተሰጠው እጅግ አስቸኳይ መግለጫ ኢራን በርካታ ባላስቲክ ሚሳኤሎችን በቀጥታ ወደ እስራኤል መተኮሷ ይፋ አድርጓል። በአሁኑ ሰዓት በሰሜናዊ እስራኤል ከተሞች አየር አደጋ ማስጠንቀቂያ ደውሎች በከፍተኛ ሁኔታ እያስተጋቡ ሲሆን ህዝቡ በአስቸኳይ ወደ መከላከያ መጠለያዎች እንዲገቡ በጥብቅ መመሪያ ተላልፏል። ይህ መጠነ ሰፊ ጥቃት የተሰነዘረው እስራኤል ዛሬ ማለዳ ላይ በሊባኖስ ቤይሩት ዳሂዳቢ አካባቢ ላይ ለፈጸመችው ከባድ የአየር ድብደባ ማዕበል ኢራን የአጸፋ እርምጃ እንደምትወስድ በይፋ ከተዛተች በኋላ ነው። ሁኔታውን ተከትሎ የዓለም አቀፍ ትኩረት የሳበ ሲሆን እንደ ኳታር ያሉ የጎረቤት ሀገራት የንግድ አውሮፕላኖች የኢራን የአየር ክልል ሙሉ በሙሉ እንዲቀይሩና እንዲርቁ በአስቸኳይ እያዘዙ ነው። ይህ የኢራን እርምጃ የቀጠናውን ጦርነት ወዴት ሊመምረው እንደሚችል፣ የእስራኤል ምን አይነት ከባድ አጸፋ እርምጃ ልትወስድ ይሆን የሚለውን መላውን ዓለም በስጋት ውስጥ ጥሏል። በመሆኑም እስራኤል የአጸፋ ምላሽ ሰጠች። እስራኤል በቴህራን የተለያዩ ቦታዎች ላይ ድብደባ ፈጽማለች። ሰሞኑን ምሽት ኢራን ወደ እስራኤል ሚሳኤል መተኮሷን ተከትሎ በቀጠናው የሚገኙ የአሜሪካ የጦር ቤዞችና እስራኤል በጋራ በመሆን የኢራን 15 ቦታዎችን እንዲመቱ ፔንታጎን ይፋ አድርጓል። የነዳጅ ዋጋ በ$3 ጨመረ። የነዳጅ ዋጋ ባለፉት መጋቢት ወር ጀምሮ በ50% ጭማሪ አሳይቷል። የኢራንና እስራኤል ግጭት ማገርሸቱን ተከትሎ የነዳጅ ዋጋ ጭማሪ ማሳየቱ ተገልጿል። ኢራን ትናንትና በእስራኤል ላይ በፈጸመችው ጥቃት ለነዳጅ ዋጋው መጨመር ቀዳሚ ምክንያት መሆኑ ተገልጿል። በዚህም አንድ በርሜል ያልተጣራ ነዳጅ ሲሰጭበት በነበረው $93.41 ወደ $96.24 ከፍ ብሏል። ይህ እንዳለ የውጭ ባለሀብቶች እና ተቋማት የነዳጅ እንዲያስገቡ ተፈቀደ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሬ ስርዓት ላይ እየደረሰ ያለው ጫና ለማቃለል በማለት ኤምባሲዎች፣ ዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያ ተግባራዊ አድርጓል። ባለፉት ሳምንት ይፋ የሆነው ይህ መመሪያ እውቅና በተሰጣቸው ተቋማት የተጣራ የነዳጅ ምርቶችን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም በሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሬ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑ የሚያስችል ነው። ይሁን እንጂ አዲሱ አሰራር በአጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለሕዝብ ሊሸጥ ለሶስተኛ ወገን ሊተላለፍ ወይም በተመደበው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ መከልከሉ ተዘገበ። ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊት ተጠያቂ ያደረገ። ታጣቂ ቡድኑ ክሱን አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ የኦሮሞ ክልል ምስራቅ አርሲ ዞን አስኮ ወረዳ የተፈጸሙ ጥቃቶች መንግስት ሸኔ ብሎ በሚጠራው በኦሮሞ ነጻነት ሰራዊት የተከናወኑ ናቸው ሲል ከሰሰ። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድ አስታውቋል። ኮሚሽኑ ምርመራ ማድረጉን ተከትሎ ትላንት ባወጣው መግለጫ በቦታው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦች እና ከሚመለከታቸው የመንግስት አካላት መረጃዎችና ማስረጃዎችን መሰብሰቡን ገልጿል።